ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷን አንቄ ነይ ከኔ ጋር መኖር አለብሽ ብዬ ቤቴ መውሰድ እችላለሁ እንዴ? የሰው ልጅ ያለ ፍላጎቱ የሆነ ነገር ማድረግ እችላለሁ? እች ልጅ ፍላጎት ከሌላት አልፈልግም በቃ አንተን መተው ነው የምፈልገው እያለች እኔ በግድ ነይ ከኔ ጋር ካልኖርሽም ብዬ የምታገልበት ምክንያት የለኝም እንዴ? የኔንም ሀሳብ የኔንም እንትን ለመረዳት ሞክሩ። ያ ሁሉም ሰው እኔ ላይ ለምንድን ነው የሚያማርረው? እኔ ላይ ለምንድን ነው እንትን እንደዛ ያለችበት ምክንያት ምንድን ነው? አልኖርም ያለችበት ምክንያት በቃ ብዙ ምክንያት ደረደረች እኮ። ያንን ምክንያት ታይ ቅር ምክንያቱን ታይና ከኔ ጋር ሁኚ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተውም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግህ ያለው ነገር እኮ ትክክል ያለው እየሰራ ያለው ነገር ትክክል ነው ወይስ አንተ ኤፍሬም? ሁሉንም ነገር እኮ እኔ ከዛ በፊት ትቼ ሞክሬዋለሁ። ገባህ? አእምሮዬንም አስጨንቄ ሞክሬዋለሁ። ለዛ ነው አሁን ላይ ሁሉም ነገር ምንም የማይመስለኝና ሁሉም ነገር እንትን ብዬ እየኖርኩ ያለሁት ማለት ነው። አሁን አንተ ምናልባት እኔ ቦታ ላይ ስላሌለክ ወይንም አንተ በእኔ ጫማ ውስጥ ሆነ ነገሮችን ካልተረዳህ በስተቀር ምንም ልትረዳው አትችልም። ለምን ይህን ስለ በእድሜ በምናምን ሳይሆን እኔ አሁን ትዳር ውስጥ ኖሬ ማይቼዋለሁ ነኝ። እያንዳንዱን ነገር እየተረዳሁኝ እያለፍኩኝ የመጣው ሰው ነኝ እና እኔ አሁን እንደውም በቃ ነገሮችን ችላ ብዬ በቃ መቀለድ፣ መሳቅ፣ መጫወት ብቻ ነው እየታየኝ ያለው እንጂ አሁን በዚህ ልክ እኔ ቁም ነገር አድርጋችሁት ነገሮችን ምናምን መጨቃጨቅ ከእሷ ጋር ምናምን ይሰለቻል። ቀልድ ነው ነገሩ ነው። ቁም ነገር አድርጋችሁት ስትል እኮ በጣም ግራ እያጋባህ ነው እኮ። አሁን ላይ ምንም አይነት ምርጫ እንዳልመርጥ አድርጋኛለች እኮ እሷን። ስለዚህ ያንን ነገር እንዴት መረዳት ይከብዳችኋል? አይ ነው አሁን እኔ ግራ እየተጋባ ያለሁት ሁለታችሁ ጋር ምንም ነገር ፍቅር የለም ነው፣ የፍቅር ስሜቱ ጠፍቷል ነው። አንተም እንደምታየው ነው እሷ ጋር እንደምታየው ነው። የኔን ልብ ደግሞ አንተ ሳታውቀው ቀርተህ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን እንጆይ ማድረግ ብቻ ነው የምፈልገው። መዝናናት ከሄርሜላ ጋር ነው እንጂ የምታደርገው። በእግዚአብሔር ኧረ ላይፌን ብትንትኖ ወጣችሁት እኮ እናንተ ራሱ ግራ دو هير سيلك سيرم ل100 ساعة نعومة حريرية ولمعان فائق. አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እኔ ልጅ ላሳደግበት በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ይህ አሁን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጅ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ስለዚህ አሁን እኔ ልጅ ላሳደግበት በጣም ማለት ዳቦ ገዛው ተውኝ በቃ። ኧረ በእግዚአብሔር ፍሪ ማታስጨንቁ። መድኃኒዓለምን እያስጨነቃችሁ ያላችሁት እንዴ? ምንድን ነው? እኔ ገና በ23 ዓመት እዚህ ጋር እንዴ ጨጓራ በሽተኛ ልታርጉኝ ነው እንዴ? በቃ ተውኝ። ደስታታበት እንጆ እያደረክ ነው። አዎ እንጆ እያደረኩኝ ነው። ልጅ እዛች ጋር 2 ወሩ ነው ገና 2 ወሩ አልሞላ አንተ እንጆ ታደርጋለህ ለካ። እኔ እሱ በ2 ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው። ምንም ጎሉበት አያውቅም። እኔ በ2 ወሬ ወንድሜ እንዴ ፓምፐርስ እንኳን አልነበረም በዛ ጊዜ በኮባ ነው ተጠርጎልኝ ያደርኩት። ትቀልዳለህ እንዴ? የምር እየቀለድኩ ነው። በጣም እየቀለድክ ነው ማለት ነው አንተ። ትዳር እንደዚህ ያክል ልጄ ባይተው ማለት ነው ተምታቶ ነው የሚኖረው። ጌታን ምንም ነገር ሳይቸግረው ምንም ነገር ሳይጨነቅ ለምን ልጅ ያለው ነው። ያው ይህንን ደግሞ ፋሚሊ የነበረበት ደረጃ ነው። ስለዚህ አሁን ደግሞ እግዚአብሔር ይመስገን ያለውበት ደረጃ ጥሩ ስለሆነ ተፍታቶ ምንም ነገር ሳይጨነቅ እንዴ አሁን ስለ ፓምፐርስ ራሱ እኮ ማለት ነው አሁን እያወራ ያለው ከውጭ እያስመጣው ነው እንትን ምንለት ለምን እንዳያቃጠለው ብዬ ቂጡ ማለት ነው። አብርሃም ያልገባክ ነገር ብሎ ታውቃለህ። አሁን ለልጅክ ታንሳለህ፣ ስለ ልጁ ምናምን ነገር አለ እያወራ ያለው። አብዛኛው ሰው እንዲህ አንተ አሁን እንትን ብለህ ልጁ ማይሆን ነገር ውስጥ ሊገባስ ምናምን እያለ ሰው ይጨነቃል። ገባክ? እኔ ደግሞ ይሄ ነገር ምንም እኔ ለአንድ ልጅ አይደለም እግዚአብሔር ይመስገን ለ10 ለ15 ልጅ መሆን ይችላለሁ። ፈጣሪ ይመስገን ምንም ማለት ነው። አሁን ለምንድን ነው ስላላወራሁት ነገር የምታወራው? እኔ ለኔ ማሰለሰተኝ ሀሳቡን ያነዛው አንተ ነው እኮ ኤፍሬም። አይናችሁ በሆነው ባልሆነው እኔን እያስጨነቃችሁኝ ስትመጡ ነው ኤፍሬም። እኔ እያደረግክ ያለው ነገር ትክክል አይደለም እኮ ነው እያልኩ ያለው። እሺ አሁን እኔ ትክክል ባልሆንና እሺ ሁሉም ነገር ትቼ ቁጭ ብል ምንም አዲስ ነገር እኮ አይፈጠርም። ሩታን እንዳያት ነው በቃ እንዲህ የሆነ ነገር አእምሮ አንድ ይሻላል። ቢያንስ የሰው ሰላም ታገኛለህ፣ የእናትም ያባትም ሰላም ይገኛል። ምንም አስረዳኋቸው እኮ ጋሽዬንም ማስረዳት ያለብኝ ነገር አስረዳሁት። አሁን ጋሽዬም ከኔ ጋር ተግባብተናል። በቃ ማድረግ ያለብኝ ነገር ምክር ይሰጠኛል፣ ምክሩን ይቀበላለሁ። ከዛ ውጭ አንተ በእኔ ቦታ ሆነ ኖረህ ካላየኸው እንዲህ ብለህ አሁን በደንብ ለመናገር ራሱ ምቹ አይደለም። ለእኔ አብርሃም እየሰማኝ ከሆነ
የመጨረሻ ጊዜ ላገኘት ነው የመጣሁት። እኔ ራሱ አሁን ተመልሼ ልሄድ ነው። አይ ስለ እኔም የራሴ ህይወት አለኝ ገብቶሃል። የራሴ ኑሮ አለኝ፣ የራሴ የሆነ እንትን አለኝ ገብቶሃል አይደል? እኔ አንተ ነገር ይብሳል እና ያው አንተ ሰላም ስላልሆንክ ቤተሰብ ሰላም ስላልሆነ ብዬ ነው ወደዚህ የመጣሁት። ለማስተካከል ነው ሁሉም ነገር የመጣሁት እንጂ እኔም የራሴ ነገር ስላለኝ ወደ ራሴ ነገር እኮ መሄድ አላቃተኝም። አሁን ወንድሜ ስማኝ፣ አሁን ከመጣ አልቀረ አንደኛችንን ፈታ ብለን ተዝናንተን። እኔ መዝናናት አልፈልግም። እኔ በአሁኑ ሰዓት ስራ መስራት ፈልገው መዝናናት አልፈልግም። አይ መዝናናት አልፈልግም። ከዛሬ እየሰራ አይደል? የሰው ልጅ እኮ ሰርቶ ካልተዝናና የሆነ ቦታ ካልሄደ ምን ተጠቀመ ታዲያ? እየተጉላላክ ነው የመሰለኝ እንጂ እየተዝናናክ አይደለም። አሁን ምን አለ መሰለህ፣ ሁሉ ነገር በሆድ መያዝ ጥሩ ነው። እናቴ ምን ትላለች መሰላችሁ? በከርስ ትላለች። በከርስ ማለት በጉራጌኛ ነው እና ሁሉም ነገር በሆድ እንደማለት ነው። እና ኤፍሬም አሁን በከርስ ነገር ነው። ለምን ሁሉ ነገር በውስጡ ነው የሚይዘው እና አሁን እኔ ደግሞ በውስጤ መያዝ አልችልም። ስለ እኔ እኮ ላውራ ስለ እኔም ቆይ ልንገርህ፣ ሁሉ ነገር ፊት ለፊት ነኝ፣ ግልጽ ነኝ። እዛ ነው ስሜቴን በግልጽ ስለምናገር ነው ብዙ ሰውንም ማስደብረው፣ እናንተንም ማስቀይመው፣ ቤተሰቤንም ወንድሜንም። የሰው ልጅ ደግሞ ሙሉ አይደለም፣ ሙሉ ሆኖ የተፈጠረ የለም። የሆነ ደስ የሚል ባህሪ እንዳለው ሁሉ የሆነ ደግሞ ያልተሰጠው ነገር ይኖራል። ስለዚህ እኔ ደግሞ ግልጽነቴ የጉዳይ ነው ያለው ዛሬ ላይ ማለት ነው እና ወንድሜ ተረዳኝ። ስለዚህ አሁንም አንተ እንጆይ ማድረግ ነው የምፈልገው፣ መዝናናት ነው የምፈልገው እኔ። አይ አሁን ላይ እኮ ሲደርስ አንዳንዴ እንዴት ነው ሁሉ ነገር ስልችት ሲለ በቃ ተስፋ ቆርጠሃል እንዴ? ተስፋ የቆረጠ ነው ዝም ብሎ ሚዝናናው እንጂ የሚያደርገው ነው። አላማ ያለው ሰው ለአላማው ነው የሚሮጠው። ለአላማዬማ እኮ እየሮጥኩኝ ነው እኮ። ለአላማ እየሮጥ ከሆነ ሁሌ መዝናናት፣ ሁሌ የሆነ ነገር ማድረግ ይሄ አሰልቺ ህይወት ነው። እኔ አሁን ሁሌ እኮ ተዝናናው አይደለም እኮ። አሁን በዚህ ሳምንት በተፈጠሩት ነገሮች ምናምን ነው እያወራሁት ያለው። አሁን የሁሉ ግርግር የፈጠረው እኔ የአቤል የብሩክ የሄርሜላ ኩሪፍቱ መሄድ ነው የሁሉ ነገር የበጠበጠው። ኩሪፍቱ ብቻ አይደለም፣ ከኩሪፍቱ በፊትም እያደረጋቸው የነበረው ነገር ምን ድረስ ማይለው ምን አድርገናል እንዴ? አንተ ባለትዳር ነህ። እንደ ባለትዳር እያደረግከው ያለው ነገር ትክክል አይደለም። ወይ ባለትዳርነት ብዙ ችግር አመጣ ፋሚሊዎች ይሆናል። አንዳንድ ጊዜ ግን በምን ቀን ነው ወደ ትዳር የገባሁት ነው የሚያስብለው ነገሮች እና አሁን ቶሽ ባለትዳር መሆን ከኔ ከአንተ ምንድን ነው የምፈልገው መሰለህ? ከሩታ ጋር መሆን ትፈልጋለህ ነው? አትፈልግም? እኔማ እፈልጋለሁ። እና እያደረግህ ያለ ፈልዳ አይደለም። ስማኛ ሩታ የታለች? እኔ አልቀበልም ብያለሁ። ስማኛ መጀመሪያ እምቢ ብያለሁ አይደለም። እውነት ግልጽ ተናገር። እምቢ ብያታለሁ። አለም የሰማኝ ከሆነ ራስ ወዳድነት ነው። እውነት እምቢ ካልኩኝ የራስ ወዳድነት ነው። አሁን አንተ ቃል ነው ቁም ነገር ነው ያዝከው። አይ ይኸውልህ አንድ ነገር ስማኝ፣ ይኸውልህ እሷ እምቢ ያለችበት ምክንያት የራሷ የሆነ ምክንያት አላት። አንተ እያደረግህ ያለው ነገር ከሴት ልጅ ጋር ምንድን ነው እያደረግህ ያለው? ከወንድ ልጅ ጋር ከጓደኛ ጋር ስለ እየተዝናና ያለው እሷ ምን እንድታስብ ነው? አይ ነው እሷ ምን ልታስብ ትችላለች ብለህ መረዳት ያቅታል ማለት ነው። እውነቱን ስናገር ኤፍሬም፣ በባለፈው ያው ሁሉ ነገር ለምኛት ምናምን ስላናደደች ነው። በቃ ኩሪፍቱ ምን እንሂድ ሲሉኝ ለአቤል ለሩታ ለሄርሜላ ምን እንሂድ ሲሉኝ ያልኩበት ምክንያት በጊዜው ተናድጄ ስለነበረው ነው። እውነት ለመናገር ማለት ነው። ለምን ምንድን ያናደደኝ? አንደኛ ቤቷ ድረስ እየሄድኩኝ ስለምናት ስለማመጣት ምናምን በጣም ለእኔ ያላት እንትን እየወረደ መጣ መሰለኝ እና የሰው ልጅ ምንም ይሁን ሰው በመሆኑ መከበር አለበት እና በጊዜው እኔ ሪስፔክት ስላጣሁኝ በቃ አንዳንዴ የሚያከብራችሁ ሰው ጋር ደግሞ ስትሄዱ በደንብ ትከበራላችሁ እና ያንንም ነገር ስላሰብኩኝ ነው እሺ ብያቸው። ኦኬ ሄርሜላ ስላከበረች ነው እሺ ብላት ሄድከው? አዎ ስላከበረች ብታከብረኝ ነው እንጂ ሲደብረኝ ሲከፋኝ ከጎንህ ነኝ ብላ ማመቤታና አጠገብ ልሆና የምትለ ሴት መቼም ብታከብረህ ነው እንጂ ንቃ አይደለም አይደል እንዴ? እኔ እኮ የክብር እንትን አየሁት እኮ ቤት ድረስ ውሃ ተደፍቶብኝም ተባረሬ አይቼዋለሁ እኮ። ይሄ ደግሞ የንቀት ጥግ ነው። ስለዚህ አንዳንድ ጊዜ ምን አለ መሰለህ ኤፍሬም፣ ለራሳችን ቦታ የምንሰጠው እኛውንን ይሆናል አይደለ? እንድንከበርም እንድንወርድም የምናደርገው ራሳችን። ስለዚህ አንዳንድ ጊዜ ነገሮች ሲበዙም ደግሞ እየሰለቹ ይመጣል። ላይ በጣም ነው የሚሰለቸው። ባይዘው ይሄ ድግምግሞች ሲሆን አሁን ለምሳሌ ዛሬ ጠዋት ተነሳን፣ ቁርስ በላን፣ ከዛ የሆነ ቦታ ሄደን ምሳ በላን፣ እራት፣ ከዛ መተኛት። ላይፍ ድግምግሞች ሲሆን በጣም ይደብራል። ላይፋችን ላይ የሆነ አዲስ ነገር የግድ ራሳችን መፍጠር አለብን። ሰው እንኳን አይደለም የሚፈጥርልን፣ ራሳችንን አዲስ ነገር መፍጠር የምንችለው ማለት ነው። ስለዚህ አሁን አንተ ምንድን ነው አዲስ ነገር እየፈጠርክ ያለው? እኔ አሁን በዚህ ሰዓት ቢያንስ በቃ ድብርቴን አስወግጄ ጥሩ ስሜት ላይ ነኝ ያለሁት እና ማንም እንዲረብሸኝም እንዲያስጨንቀኝም አልፈልግም። እናንተም እሷ አሁን ሩታ ስለጠራችኝ ምናምን አይደለም የመጣሁት፣ ጋሼን እና አንተን አክብሬ ነው ወደዚህ የመጣሁት። ለምን
በቃ ከእሷ ጋር የሚያለኝን ነገር መፍታት ብችልና ብፈታው አሁንም ቢሆን ደስተኛ ነኝ እኮ። ግን ደግሞ በዚህ ልክ እሷ ሳትፈልግ ደግሞ እኛ ለምንን አንዳንዴ ለምን የገባህበት ነገር ምክንያት ይፈልጋል። አሁን ሩታን እናንተ ለምናችኋት እግሯ ላይ ወድቃችሁ ጋሽዬ እግሯ ላይ ወድቆ ምናምን ቤት ማስገባት ይቻላል እኮ። ግን ቤት ገብታ ነገ ከነገ ወዲያ ከኔ ምክንያት ነው የምትፈልገው። ትንሽ ምክንያት ያገኘች ቀን መልሳ ልትወጣ ነው ማለት ነው። ከዚህ ሁሉ ግን በራሷ ፍላጎት በራሷ እንትን ማንም ሳይለምናት ማንም ሳይጠይቃት ደስ ብሏት ነው ወደ እኔ መምጣት ያለባት ማለት ነው። እና እኔን ደግሞ ወደ አንተ እንድትመጣ እያደረግካት አይደለም ነው አብራ እኔን ደግሞ ማግኘት ማለት እግዚአብሔርን እድለኛ ነች። እኔን በማግኘቷ እንደውም መጠቀም ነበር የነበረባት። እኔ ምንም ይህን እንትን ያጎደልኩባት ነገር የለም። በጊዜው አሁን ስለማጉደል በጊዜው ምንም ያጎደልኩባት የሰው ልጅ ገንዘብ አለ ምስ የሚያኖሩ አብራ ፍቅር ነው የሚያኖሩ እኮ። ፍቅርማ በጊዜው ሰተንም አይተንም ሞክረናል እኮ። ግን አንዳንዴ ይህ እንዴት ነው ፈላጊና ተፈላጊ ሳይገጣጠም ሲቀር እንደዚህ አይነት ነገር ያመጣልና አሁን አንተ ያለበት ወይ ተመችቷል? ያለበት ነገር ላይ ተመችቷል? ሰላም ነው ያለው? እግዚአብሔር ይመስገን በሙሉ ጤንነት በሰላም ደህና ነኝ ያለሁት እኮ። ደስተኛ ነህ? በዚህ አሁን ከሄርሜላ ጋር በመሆንህ ደስተኛ ነህ? አየህ አሁን እዚህ ጋር አንተም ጥፋት እያጠፋ ነው። እኔ ከሄርሜላ ጋር በመሆኔ ሳይሆን ደስተኛ እየሆንኩኝ ያለሁት በቃ አእምሮዬን እያደስኩኝ ነው ያለሁት እንደ አጠቃላይ እንጂ ከሄርሜላ ጋር ስለሆንኩኝ ስላልሆንኩኝ አይደለም። እኔ ከሄርሜላ ጋር እና ከየትኛውም ሰው ጋር መዝናናትና እንትን ማለት የምችል ሰው ነኝ። እኔ አሁን ሄርሜላ ህይወቴ ላይ ስለመጣች ፐርፐዝ አድርጋችሁ እሷን ነገር ብቻ ለማጉላት አትሞክሩ። አይ ኖ እያደረጋችሁ ያላችሁ ደግሞ ከሁለታችሁ ናችሁ የምታደርጉት ነገር ምንም ደስ ማይል ነገር ምንም ሁለታችን ብቻ አይደለም። ለመዝናናት እንኳን ስንወጣ 4-5 ሆነን የወጣ ነው። ይህንን እንኳን ነገር እንዳይመጣ ብዬ ልጆች ይዤ ነው የወጣሁት። ነበሩ እና ቤልም ነበሩ ግምና ነገሮችን ሁሉ እሷ ላይ ለመጠምጠም አትሞክሩ። እሷ ምንም እዚህ ጋር ያደረገችው ነገር የለም። ምንም እሷ የሚያስገባትም ጉዳይ የለም። ገባ እሷ እንዳውም ለእኔ ወገና ነገሮችን እንዳይደብረኝ እንዳይከፋኝ ከኔ ጎን ሆና ነገሮችን እያስተካከለችን ያለችው። ስለዚህ ከቻላችሁ እኔ አሁን የልጅ አባት ነኝ። ወንድሜ ልጄን ላሳድግበት እና ይህ ነው ፋሚሊ ውጭ ሌላ ብር የሚጨምረው ነገር የለም። ምርጥ አጎት ሆነክ አሁን ጭጮ ደግሞ ትንሽ ሲያደግ 1 5 ወር 6 ወር ቢሆነው እግዚአብሔርም ጊዜ ይደርሳል ባይዘው እና እንዴት ሽቅርቅር እንደማደርገው ማለት ነው። እና ቁጭ ደግሞ እኔን መሆኑን ወንድ ልጅ ደግሞ መሆኑ ደስ ብሎኛል። እና በቃ ተፋታ ከልጅ ጋር ላይፍህን መኖር እኮ ነው። ከሚስት ጋር ደግሞ ቢሆን አለሽ ነው ሞር ደግሞ ደስ ይል ነበረ። ግን ደግሞ ካልሆነም ደግሞ የግድ ካልሆነ ብለህም ደግሞ እንትን ማለት አችልም። ስለዚህ